مرحبا زاري الله فقادو كهونا عند أنستنيا رئيس نورنال نجرجن እጅግ በጣም ወሳኝ አንገብጋቢ የሆነ ርዕስ ነው አላህ ሁላችንንም ልብ ያስተካክለው የተስተካከለ ልብ ምን አይነት ልብ ነው ልባችንን ለማበጀት ለማስተካከልስ ምን ይጠቅምን ማድረግ አለብን በሚለው ዙሪያ ይሆናል الله سورة الشعراء ምዕራፍ 26 ከቁጥር 88 እስከ 89 አባታችን ኢብራሂም አለይሂ ሰላም የተናገረውን በመለኮታዊ ቃሉ አላህ ይነግረናልኛ በዚህ ሱረቱ ሹዓራ ቁጥር 26 እስከ 86 ቁጥር 88 እስከ 89 ባለው أعوذ بالله من الشيطان الرجيم يوم لا ينفع مال ولا بنون إلا من أتى الله بقلب سليم إبراهيم عليه السلام جيتاون أملاكون الله سماتسن وغفر خطيئتي يوم الدين بلو نبر كذين كدم بالو آيالي خطيئتينم يفردوكن سوّت شلو لفرد ميزان بانتزن بميسبسبوبت ጊዜ ይቅር በለኝ ማረኝ ካለ በኋላ ያ ቀን ማለት يوم لا ينفع مال ولا بنون የሰበሰብናቸው ገንዘቦቻችን እንደዚሁም የወለድናቸው ልጆቻችን የማይጠቅሙበት ቀን ነው ልጆች ስላሉት ከጀሃነም እሳት ወይም ከአላህ ቁጣ መከታ የሚሆኑት የለም ከሀብቱ ከአላህ ቅጣት ማምለጥ የሚችል የለም በዚሁ በዱንያ በሀብቱ አላህ የሚወደውን መልካም ነገር ካልሰራበት በዲን አልእስላም ላይ ጸንተው የሚሞቱ ትውልዶችን ካልወለደ በስተቀር ልጆችና ገንዘብ የማይጠቅምበት ቀን ነው ያ ቀን ኢላ መን መጣን ሰው እንጂ በቀልብ ሰዎች በሚከሰከሱበት ጊዜ አታዋርደኝ ያ ቀን ማለት يوم لا ينفع مال ولا بنون ሀብትና ልጆች የማይጠቅሙበት ቀን ነው إلا من أتى الله بقلب سليم الله ዘንድ ሰላማዊ የሆነ ልብ ይዞ የመጣ ብቻ ሲቀር እና القلب السليم قلب المؤمن ሰላማዊ ልብ ማለት የሙእሚን ልብ ነው እና ስለዚህ ስለ ሙእሚን ልብ ባህሪ ወይም የተስተካከለ ልብ ለማግኘት ምን ማድረግ አለብን የሚለውን እናያለን ያንን ከማየታችን በፊት ግን መጀመሪያ መግቢያ ላይ አንድ ነጥብ እንድናይ ይፈልጋሉ ለምንድን ነው ስለ ልብ የምናወራው ወይም ደግሞ ከሌላ ነገር ይልቅ ቅድሚያ ለልብ የተሰጠው ለምንድን ነው ልብ ያለውን ደረጃ በእስላም እንድንናገር ስለምፈልግ ነው የልብ ስራው ደም መርጨት ብቻ አይደለም ይሄ ሳይንስ የደረሰበት ሳይንስ በምርምር ያገኘው ውጤት እንጂ ሳይንስ ያላገኘው ነገር በጠቅላላ የለም ማለት አይደለም ልብ ደም ይረጫል ማለት ከደም መርጨት ውጪ ሌላ ስራ የለውም ማለት ግን በፍጹም አይደለም ይሄንን ልናውቅ ይገባናል ስለዚህ ልብ በእስላም ውስጥ ልዩ ስፍራ አለው ስለ ልብ ትኩረት ሰጥተን የምንነጋገረው ብዙ ምክንያቶች ስላሉ ነው ከነዚህ ምክንያቶች መካከል አንደኛ القلب موضع نظر الله تعالى الله የሚመለከተው ስፍራ መሆኑ ነው الله የሚመለከተው ልባችንን መሆኑ ነው ይሄን በተመለከተ ኢማሙ ሙስሊም በዘገቡ ሰሂህ ዘገባ عن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم يا الله ملكتنيا ምንድነው ያሉት ان الله تعالى لا ينظر الى صوركم واموالكم الله ወደ ቅርጻችሁም ወደ ንብረታችሁም አይመለከትም ማለት ቦታ የሚሰጠው ለቅርጻችሁ አይደለም ለሰውነት ቅርጽ ወይ ለሰበሰብነው ሀብት ወደ ንብረታችሁ አይደለም ولكن ينظر الى قلوبكم واعمالكم ነገር ግን ወደ ልቦቻችሁና ወደ ስራዎቻችሁ ይመለከታል አላህ የሚመለከተው ስፍራ ልብ ነው ለዚህ ነው ስለ ልብ ማጥናት የሚያስፈልገው በሰው ማንነት ውስጥ ልዩ ክብር ስፍራ ያለው ትልቁ ነገር ልቡ ነው አላህ የሚያየውም ልብን ስለሆነ ማለት ነው
እንደውም እጅግ በጣም ክብር ያላቸው ታላላቅ ስጦታዎች የተሰጡት ከሰውነት ብልቶች ውስጥ ማን ነው ቀዳሚው ብልት ቢባል ልብ ነው። የኢማን መቀመጫው ተቅዋ፣ ተወኩል፣ አላህን መፍራት የመሰሉት ሁሉ በልብ ላይ ነው ስፍራቸው። ስለዚህም ልብ ላይ ትኩረት ልናደርግ ይገባል ማለት ነው። ምክንያቱም ልብ በጣም ልዩ ስፍራ ስለሆነ ማለት ነው። ሱረቱል አዕራፍ ቁጥር 26 ላይ ጌታችን ሲናገር ያ በኒ አደም እናንተ የአደም ልጆች ሆይ ቀድ አንዘልና ዐለይኩም ሊባሳ ልብስን በእናንተ ላይ አውርደናል ይላል። ዩዋሪ ሰውአቲኩም ኀፍረተ ገላችሁን የሚሸፍንላችሁ የሆነ ልብስን አውርደንላችኋል። ወሪሻ እንዲሁም ጌጥንም ጭምር ሰጥተናችኋል። ወሊባሱ ተቅዋ አላህን የመፍራት ልብስ ግን ይላል በልብ ያለው ማለት ነው። አላህን የመፍራት ልብስ ግን ዛሊከ ኸይር እርሱ በላጭ ነው የተሻለ ነው ይላል። እንግዲህ በዚህ አየት መሰረት አላህ ስንት አይነት ልብስን አውርዷል? ሁለት አይነት ልብስን አውርዷል። የመጀመሪያው ልብስ ውጫዊ ገላችን ነውራችን እንዳይታይ የሚሸፍነን ሲሆን ሁለተኛው ደግሞ ውስጣዊ ልብስ የሚባል አለ። ልባችንን በኢማን በመልካም ስራ የሚሸፍን ማለት ነው። በላጩ ልብ ነው። ስለ ልብ ትኩረት የሚሰጠው አንደኛው ምክንያት አላህ የሚመለከተው ስፍራ ስለሆነ ነው። ለዚህ ነው ስለ ልብ የምናወራው እንላለን። ሌላው ሁለተኛውስ ምክንያት ምንድን ነው? ስለ ልብ መናገር ለምን ያስፈልጋል ቢባል ሰላሁል ጀዋሪህ ቢሰላሂል ቀልብ ሰውነታችን የሚስተካከለው ልብ ሲስተካከል ስለሆነ ብቻ ነው። የአንድ ሰው ውጫዊ ማንነቱ በመልካም ስራም ይሁን በመሳሰሉት ነገሮች የሚያምረውና የሚበጀው ውስጡ ልቡ ሲስተካከል ነው። ልብ ከተበላሸ፣ ልብ ከጠመመ ሰውነትም አብሮ ይከተላል፣ ይበላሻል ነው። ስለዚህ የሰውነታችን መሰረቱ ልባችን ላይ ስለሆነ ስለ ልብ ቅድሚያ ሰጥተን መነጋገር ያስፈልጋል ነው። ይህን በተመለከተ عن أبي ذر رضي الله عنه عن النبي صلى الله عليه وسلم فيما روى عن الله تبارك وتعالى قال كأبي ذر رضي الله عنه እንደተላለፈው ረሱላችን عليه الصلاة والسلام ጌታችን አምላካችን አላህ በሐዲስ القدسي ላይ እንዲህ አለ። ምን አለ ጌታችን? ያ ዒባዲ ይላል። ተመልከቱ ባሮቼ ሆይ ለው አነ አወለኩም ወአኺረኩም የመጀመሪያዎቻችሁም የመጨረሻዎቻችሁም ፍጥረት ብትሰባሰቡ ወኢንሰኩም ወጂነኩም ሰዎችም ሆነ ጂኒ ጋኔን በጠቅላላ ብትሰባሰቡ ካኑ ዐላ አፍቃ ቀልቢ ረጁሊን ዋሂድን ሚንኩም ታዲያ ከእናንተ ውስጥ አላህን እጅግ እንደሚፈራ ሰው ልብ ብትሆኑ አለ። ልክ እንደ ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። ለእያንዳንዱ የሰው ዘር ለእያንዳንዱ ጂኒ የእሳቸው አይነት ልብ ተሰጥቶት እኔን ሁላችሁም ልክ እንደሳቸው ልብ ሆናችሁ ብትፈሩኝ እንኳ ማዛደ ዛሊከ ፊ ሙልኪ ሸይአ እኔን እንደዚህ መፍራታችሁ እኔ ዘንድ ካለው ንግስና ምንም የሚጨምረው ነገር የለም። የእናንተን ክብር እኔ ዘንድ ከፍ ያደርገዋል እንጂ ልባዊ ፍራቻችሁ እኔ ዘንድ ያላችሁን ደረጃ ከፍ ያደርግላችኋል እንጂ እኔን ከማንነቴ ምንም የሚጨምርልኝ ነገር የለም። በዛው ተቃራኒ የመጀመሪያዎቻችሁም የመጨረሻዎቻችሁም ሰዎችም አጋንንትም ተሰብስባችሁ ካኑ ዐላ አፍጀሪ ቀልቢ ረጁሊን ዋሂድ ከእናንተ ውስጥ አላህን እጅግ እንደሚያምስ ከሃዲ ሰው ልብ ብትሆኑ ይላል። ልክ እንደ ፊርዓውን ማለት ነው። አጠቃላይ የሰው ዘርና የጂኒ ዝርያ ሁሉ የፊርዓውን አይነት ልብ ተሰጥቶት ሁላችሁም ብታምጹኝ ማ ነቀሰ ዛሊከ ሚን ሙልኪ ሸይአ እኔን ማመጻችሁና እኔን መካዳችሁ ለእኔ የሚገባውን አምልኮ አለማቅረባችሁ እኔ ዘንድ ካለው ንግስና አንዳችም ነገር አይጎድልብኝም ማለት እኔው ነኝ፣ የምትጎዱት እናንተው ናችሁ እያለ አላህ አልገኒይ ከባሮቹ የተብቃቃ ጌታ መሆኑን ነው የሚነግረው። ዒባዳ እሱን አይጠቅመውም፣ እኛን ነው የሚጠቅመን። አመፅና ወንጀል አላህን አይጎዳውም፣ እኛን ነው የሚጎዳን። እኔ የተብቃቃሁ ጌታ ነኝ አለን። እግረ መንገድ ታዲያ አያይዞ ምንድነው የነገረው? ምሳሌነቱን ሲሰጥ አላህን እንደሚፈራ ሰው ልብ ወይንም አላህን እንዳመፀ ሰው ልብ ከሆናችሁ ሲል ልብ ላይ ትኩረት ተደርጓል ማለት ነው። አመፀኝነትም ሆነ ታዛዥነት መገለጫው ልብ መሆኑን ያሳየናል ማለት ነው። ስለዚህ ልብ ከተስተካከለ አላህን ለማምለክ ከተዘጋጀ ሰውነትም ለዒባዳ ይገራለታል ማለት ነው። ልብ ካመፀ አላህን ከማምለክ ከኮራ ሰውነታችንም አላህን መገዛት ይከብደዋል። የሰውነት መስተካከል
ልብ ሲስተካከል ነው። የሰውነት መበላሸት ልብ ሲበላሽ ነው። ዋናው መሰረቱ ልብ ከሆነ አሁንም ልብን ማበጀት የሚል ርዕስ ሰጥተን የምንነጋገረው ለዛ ነው ማለት ነው። ይሄ ሁለተኛው ምክንያት ነው። عن النعمان بن بشير رضي الله عنهما قال فنعمان بن بشير يتلالف لنا حديث الله قال رسول الله صلى الله عليه وسلم رسول صلى الله عليه وسلم من يلالو ألا وإن في الجسد مدغة أواج كلاتهم نقو አዳምጡ በሰውነታችሁ ውስጥ የምትታኘክ የሆነች ቁራጭ ስጋ አለች ሰውነታችን ውስጥ የተቀመጠች ትንሽዬ ስጋ አለች إذا صلحت الصوت بجج كتستكاكلج صلح الجسد كله سونة له يستكاكلال سونة له يبجال وإذا فسدت الصوت كتبلاشج فسد الجسد كله سونة له يبلاشال على وهي القلب أواجنقو الصوم لبناك سلازيم لب كتستكاكله ሁሉም ሰውነት ይስተካከላል ልብ ከተበላሸ ሰውነት ሁሉ ምን ይሆናል ይበላሻል ማለት ነው ለልብ ትኩረት የምንሰጥበት ሌላኛው ምክንያት የሰውነት መስተካከል በልባችን መስተካከል በመሆኑ ነው ሶስተኛው ምክንያት ስለሌላው ምንድነው القلب كثير التقلب ልብ የሚገለባበት ስለሆነ የሚያዝ የሚጨበጥ አይደለም ልብ በጣም ተገለባባጭ ነገር ነው ጠዋትና ከሰዓት ማታ አንድ አይነት ልብ የለንም ትላንት ዛሬና ነገ ተመሳሳይ ልብ የለንም በመልካም ነገርም ሆነ በመጥፎ ነገር ልብ በጣም የሚገለባበት ነው ተገለባባጭ ነገር ስለሆነ ሁሌም ትኩረት ሰጥተነው አላህን እገዛ በመጠየቅ ጽናት ላይ ልናሳርፈው ይገባል ይህን በተመለከተም ሐዲስ አለን عن المقداد بن الأسود رضي الله عنه قال المقداد بن الأسود رضي الله عنه يتلالفه نقدر من دنو قال انده هلال لا أقول في رجل خيرا ولا شرا أنا سلمان نمسو طرونتم ولا مطفونة على الناقرم مالي سو يو قنابه هيوتي يالا كلمة الكامنة وكلمة فنوبية سلسو مسكرنة على الستم حتى انظر ما يختم له መሱ መጨረሻው ላይ የሚختምለት ኻቲማው ምን እንደሆነ እስከመለከት ድረስ በፍጹም ስለሰው አልናገርም ማለት ለምንድነው እንዲህ ሊል ያነሳሳው بعد شيء سمعته من النبي صلى الله عليه وسلم يا الله نبي عليه الصلاه والسلام የሆነ ነገር ሲናገሩ ከሰማኋቸው በኋላ ስለማንም ሰው ጥሩነትም ሆነ መጥፎነት መናገርን አቆምኩኝ የዛን ሰው ፍጻሜ ሳልመለከት ስለ ጥሩነቱም ሆነ ስለ መጥፎነቱ አልናገርም መመስከር አልችልም ይሄን ቃል ከሰማሁኝ በኋላ ነው ያለው ከዛም ሰዎቹ ጠየቁት ኢላ ወማ ሰሚዕት ምንድን ነበር ከአላህ መልእክተኛ አለይሂ ሰላቱ ወሰላም የሰማው ምን አዳምጠህ ነው ሲሉት ቃል እንደዚህ ይላል ሰሚዕቱ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ ሲሉ ሰማኋቸው ይላል ምን አሉ ረሱል አለይሂ ሰላቱ ወሰላም ለቀልቡ ብኒ አደም የአደም ልጅ ልብ የአደም ልጆች የሰዎች ልብ أشد انقلابا من القدر إذا اجتمعت غليا وهذا استلاي ستاد أسات كتاج كميان تكتكو يبلتا يادم لجلب يقلبا بتعالا وهو بمثل أسات ياد استلاي يالوها كمي قلبا بتعو كمين تكتكو يبلتا يسو لجلب تقلبا باجنا وآل رسول صلى الله عليه وسلم سلزي ይህንን ንግግር ከሳቸው ከሰማው በኋላ ስለማንም ሰው ጥሩነትና መጥፎነት መመስከርን አቆም ይላል ኢማሙ አህመድ በሙስነዳቸው ዘግበውታል ሸይኹ አልባኒ سلسلة الأحاديث الصحيحة ላይ 1772ኛው ላይ صحيح መሆኑን ገልጸዋል ከዚህ በመነሳት ስለማንም ሰው አልናገርም እናም ሁሌም ዱዓ ማድረግ ያለብን ስጁድ ላይ ብቻ ሳይሆን በሌላም ጊዜ يا مقلب القلوب ثبت قلوبنا على دينك اللهم يا مصرف القلوب صرف قلوبنا على طاعتك ልቦችን እንደፈለክ የምትገለባብጠው ጌታ ሆይ ልባችንን በእስላም ላይ ጽናት ስጠው ልቦችን እንደፈለክ የምታሽከረክር አምላካችን አላህ ሆይ ልባችንን በአንተ ትእዛዝ ላይ አሽከርክርልን እያልን ዱዓ ልናደርግ ነው የሚገባው ልብ እጅግ በጣም ተገለባባጭ የሆነ ነገር ነውና ይሄ ሶስተኛው
ምሳሌ ነው ማለት ነው። ሌላው አራተኛ ለምንድነው ስለ ልብ የምንናገረው ስለ ልባችን መነጋገር ያስፈልገው ቢባል አራተኛው ምክንያታችን አልአዕማሉ ተተፋضሉ بتفاضل ما في القلوب ስራዎች አላህ ዘንድ የሚበላለጡት ልብ ውስጥ ባለው የኢማንና የኢኽላስ የንያ ደረጃ በመሆኑ ነው። ስራዎች አላህ ዘንድ ትልቅ ዋጋ የሚኖራቸው በብዛታቸው አይደለም። ስራዎቹ ዋጋ የሚኖራቸው በአይነታቸው አይደለም። ብዛትና አይነት ራሳቸውን የቻለ ደረጃ አላቸው። የፈለገ ቢሆን ከትንሽ ስራ ብዙ ስራ በላጭ ነው። የፈለገ ቢሆን ማለት ነው ከአህካሞች ወይም ደግሞ ከአንዳንድ ሸሪዓ ህግጋቶች አቂዳ በላጭ እንደሆነ እናውቃለን። ነገር ግን ዋና ማበላለጫው ግን ልብ ላይ ያለው የሰውየው ኢማን የኢኽላሱና የንያው ደረጃ ነው። ስራን አላህ ዘንድ ከፍና ዝቅ የሚያደርገው ቅርጹ አይደለም፣ ዋናው ብዛቱ አይደለም። አላህ ዘንድ ከፍ የሚያደርገው ወይ ዝቅ የሚያደርገው ልብ ውስጥ ባለው ለጉዳዩ ባለው የኢማን ደረጃ ለጉዳዩ ባለው ፍቅርና ውዴታ ኢኽላስና ንያ መጠን ነው። ለምሳሌ ሁለት ሰዎች ሰላት ላይ ይቆማሉ። ከኢማሙ ኋላ ሁሉም አላሁ አክበር ብሎ ማእሙምን ብሎ ጀማዓ እየተሰገደ ነው። 1000 ጀማዓ ሊኖር ይችላል ከኢማሙ ኋላ የሚሰግዱት። ነገር ግን አንድ ሰላትን ከኢማሙ እኩል ጀምረው ከኢማሙ ጋር እኩል የጨረሱ ሰዎች ሆነው በሰላታቸው መካከል ግን ሰማይና ከምድር ሰማይ ከምድር ከሚራራቀው የበለጠ አላህ ዘንድ የሚራራቁ አሉ። እኩል ነው ሰላቱን የሰገዱት፣ እኩል ጀምረው ጨርሰዋል። አላህ ዘንድ መቅቡልነቱ ግን ሰማይና ምድር ከሚራራቀው በላይ የተራራቀ አጅር ያላቸው አሉ። ምንድነው ሰበቡ ሲባል አንደኛው ፊቱ ብቻ አይደለም ወደ ቂብላ የዞረው ልቡም ጭምር ነው ወደ አላህ የዞረው። የሚቀራቸውን ያስተነትናል፣ የሚዘክራቸውን ዚክሮችም ልቡን ሰጥቶ ያዳምጣል ራሱ። ይሄኛው ግን አካሉ ብቻ ነው ወደ ቂብላ የዞረው፣ ልቡ ሌላ ቦታ ነው ያለው። ፕሮግራም የተደረጉ አያቶችን ነው በመላሱ ያነበንባቸው። ስለዚህ ልቡም ጭምር ወደ ቂብላ ዞሮ የሚሰግድ ሰውና ልቡ ሌላ ቦታ ያለ ሰው እኩል አይደለም። ግን ከኢማሙ እኩል ጀምረው እኩል ጨርሰዋል። አላህ ዘንድ ከፍና ዝቅ ሊያደርገው የሚችለው የልብ ደረጃ ነው። ለዚህ ነው ስለ ልባችን ትኩረት ሰጥተን መማር አለብን የምንለው። ይህን በተመለከተ ዑቅበት ብን ዓሚር ረዲየላሁ ዐንሁ ያስተላለፈልን አንድ ሐዲስ አለ። ረሱል ዐለይሂ ሰላቱ ወሰላም ምን ይላሉ? ማ ሚን ሙስሊሚን የተወضእ ይላሉ፣ አንድም ውዱእ የሚያደርግ ሙስሊም የለም። ፈዩሕሲኑ ውዱአ ውዱኡን አሳምሮ የሚያደርግ ثم يقوم فيصلي ركعتين ከዛም በኋላ ተነስቶ ለጌታው 2 ረካዓተይንን ለመስገድ የሚቆም ማለት ነው። ሙቅቢሉን ዐለይሂማ ቢቀልቢሂ ወወጅሂ በፊቱ ብቻ ሳይሆን በልቡም ጭምር ወደ አላህ የተቀጣጨ ሆኖ ለአላህ 2 ረካዓ የሚሰግድ ሙስሊም የለም ኢላ ወጀበት ለሁል ጀነ። በዚህ ሰላቱ ብቻ ጀነት ዋጅብ ብትሆንበት እንጂ ጀነት መግባት ግድ ቢሆንበት እንጂ ይሄንን ሰላት የሚሰግድ ሙስሊም የለም። ምን ማለት ነው? ውዱእ አድርጎ 2 ረካዓተይን ለአላህ ልቡንም ጭምር ሰጥቶ በስነ ስርዓት ሰገደ ማለት ጀነት መግባት ግድ ሆነ ማለት ነው። ስለዚህ ልብንም ጭምር መቆጣጠር እጅግ በጣም አስፈላጊ ነው። ስለ ልብ የምንናገርበት ሰበቡ ከዚህ በመነሳት ነው። ብዙ ምክንያቶችን ማቅረብ ይቻላል። ለዛሬ እነዚህን 4 ምክንያቶች ብቻ ላቁምና ወደ ጉዳያችን እንግባ። ኢስላሁል ቁሉብ ልቦችን ማበጀት ልብን ማስተካከል ለምን አስፈለገ ቢባል ቢያንስ ላየናቸው 4 ምክንያቶች ልብ ላይ ትኩረት ልንሰጥ ያስፈልጋል። አሁን ወደ ገደለው እንገባለን። ምን ነጥቦች ናቸው የሚጠቅሙን ልባችን ለአላህ ታዛዥ እንዲሆን በኢማን የተሞላ እንዲሆን ምን ነገሮች ናቸው የሚበጁን? አላህ ሰንተው ከሚጠቀሙ ባሮች ያድርገን። ዝም ብለን የኢንፎርሜሽን ሰው ብቻ ሳይሆን የተግባር ሰው መሆን አለብን። ከነዚህ ምክንያቶች መካከል አንዱ ምንድነው? አልኢቅባሉ ዐለል ሐቅ ፊትን ወይም ልብን ወደ እውነት ማዞር። እውነት ከመጣ እውነትን መቀበል፣ ልባችንን ፊታችንን ወደ እውነት ማዞር ለልብ መስተካከል አይነተኛ ሚና ነው። ይሄ አንደኛው። ጌታችን አላህ እንደዚህ ይላል ሱረቱ ዙመር ቁጥር 17 እስከ 18 በምዕራፍ 39 ሱረቱ ዙመር ከ17 እስከ 18 ፈበሽር ዒባድ ይላል። ባሮችን አበስራቸው፣ መልካም የምስራችን ንገራቸው። የትኞቹን ባሮች? الذين يستمعون القول እነዚያ ንግግሮችን የሚሰሙ የሆኑ ከዛ እስከሰሙ በኋላ فيتبعون احسنه መልካሙንና የተሻለውን የሚከተሉ የሆኑት
ሐቁ ሲነገራቸው ያንን መልካሙን የሚከተሉ ለሆኑ ባሮቼ አበስራቸው ምን በማለት ኡላኢከ الذين هداهم الله እነዚህ ማለት አላህ ወደ ቅን ጎዳና ልባቸውን የመራቸው ሂዳያን የለገሳቸው ናቸው። ወኡላኢከ ሁም ኡሉል አልባብ የአእምሮ ባልተቤት ወይም የልብ ባለቤት ማለት እነሱ ናቸው። እነማ ንግግሮችን አዳምጠው የተሻለውን መልካሙን ሐቁን ተቀብለው የሚከተሉ ልባቸውን ለስሜታቸው ሳይሆን ልባቸውን ለቡድናቸው ሳይሆን ለሐቅ ያስገዙ ሰዎች አላህ ሂዳያ እንደሰጣቸው በራሱ ማረጋገጫ ነው። ስለዚህ ሐቅን በሐቅነቱ መቀበል ልብን ወደ ሐቅ ማዞር ለልብ መስተካከል አይነተኛ ምክንያት ነው። የከሃዲያን ልብ ግን ከዚህ ተቃራኒ በሽተኛ ስለሆነ ሁሌም ከሐቅ የሸሹ ሆነው ነው የምታገኛቸው። መሀይም የሆኑና በዛው ሳይመሩ ሂዳያን ሳያገኙ ይቀራሉ። አላህም እንዳለው ሱረቱል አንዓም ምዕራፍ 6 ቁጥር 44 ላይ ወማ ተእቲህም ሚን አየትን ሚን አያት ረቢሂም ከጌታ አንቀጾች ወይንም ከተአምራቶቹ አንዲትም አትመጣላቸውም ኢላ ካኑ ዐንሃ ሙዕሪዲን ከሚነበብላቸው አንቀጽ ወይ ከሚያዩት ተአምር ችላ ብለው የሸሹ የዞሩ ቢሆኑ እንጂ ይላል። ይሄ ልባቸው የታመሙ የበሽተኛ ሰዎች ልብ መገለጫ። ቀልባቸው የተስተካከለ ሰዎች ግን ሐቅን ይቀበላሉ ማለት ነው። ይሄ አንደኛው ቀልቡ የተስተካከለ ሰው መለያ ባህሪ ነው። ሁለተኛ ሁቡል ሐቅ ወንሽራሑ ሰድሪ ሊልኢስላም ሐቅን መውደድ ልብን ወይም ደረትን ኢስላምን ለመማር ዝግጁ ሆኖ ማስፋት። ሐቅን የሚያፈቅርና የሚወድ ሰው ልቡን ለኢስላም ትምህርት የሚያሰፋ ሰው አላህ የተስተካከለ ልብ እንደሰጠው ምልክት ነው። ምክንያቱም ቀልቡ ሰላምተኛ የሆነ ቀልበን ሰሊም ያለው ሰው ሐቅን ይወዳል። ኢስላምን ለመማር ልቡን ለእውነት ምን ያደርጋል? ያሰፋል ማለት ነው። በሽተኛ ልብ ግን በተቃራኒው ሐቅን ይጠላል፣ ኢስላምን ለመማር ልቡ ይጠብበታል። በዚህም ሰበብ የአላህን ሂዳያ ይነፈጋል ማለት ነው። አላህ በሱረቱል አንዓም ላይ ነግሮናል። በምዕራፍ 6 ቁጥር 125 ላይ ምዕራፍ 6 ቁጥር 125 ላይ አላህ ምን ይላል? ፈመን ዩሪድላሁ አን የህዲየህ አላህ ሊመራው የፈለገውን ሰው ይላል ሂዳያን ሊለግሰው የፈለገውን ሰው የሽረሕ ሰድረሁ ሊልኢስላም ልቡን ደረቱን ለእስልምና ያሰፋለታል። ኢስላምን ለመማር የሰፋ ልብ ካላችሁ አላህ ኸይር ፈልጎላችኋል ማለት ነው። አላህ ይወፍቃል። ልቡን ለኢስላም ያሰፋለታል። ወመን ዩሪድ አን ዩድለሁ በኃጢአቱ በወንጀሉ ሰበብ ሊያጠመው የፈለገውን ደግሞ አላህ ልቡን ሊዘጋበት ሊያጠመው የፈለገውን ሰው የጅዐል ሰድረሁ ضይቃ ደረቱን ጠባብ ያደርግበታል። ሐረጃ ቸጋራ ያረገዋል። ከአነማ የሰዐዱ ፊ ሰማ ልክ ወደ ሰማይ ያለ መሰላል ለመውጣት እንደሚታገል ሰው ይላል። መሰላል ሳይኖር ወደ ላይ ለመውጣት የሚታገል ሰው ምንድን ነው የሚሆነው? አይችልም፣ ይወድቃል፣ ይፈጠፈጣል። ይልቁኑ የመተንፈሻ እንትኑም ያጥራል ማለት ነው። ልክ እንደዛው አንድ ሰው ወደ ላይ በወጣ ቁጥር የኦክሲጅን እጥረት እንደሚያጋጥመው ሁላ ወደ ላይ በወጣ ቁጥር ትንፋሽ እጥረት እንደሚያጋጥመው ሁላ አላህ የሂዳያ በርን ከዘጋበት በኃጢአቱ ሰበብ ሐቅን የመቀበሉ ሁኔታ ያከትምለትና ልቡ ጠባብና ቸጋራ ይሆናል። አላህ የተስተካከለ ልብ የሰጠው ግን ሁሌም ለኢስላም ልቡ የሰፋ ነው። ሐቅን ያፈቅራል፣ ሐቅን ይወዳል። ነገር ግን በሽተኛ ልብ ያለው ሐቅን ይጠላል። ይህም በሱረቱል ሙእሚኑን 23ኛ ሱራ አንቀጽ 7 ላይ እንደተነገረው በል ጃአሁም ቢልሐቅ ይልቁኑ እነሱ እውነቱ መጥቶላቸው ነበር ይላል። መልእክተኛው እውነቱን ይዞላቸው መጣ። ወአክሰሩሁም ሊልሐቅ ካሪሁን አብዛኛዎቻቸው ግን እነሱ ለመጣላቸው እውነት ጠዮች በመሆናቸው ነው ይላል። ሐቅን አልተቀበሉም፣ ጠዮች ነው የሆኑት። በዚህም ሰበብ ለጽመት ተዘጋጁ ማለት ነው። ቀልቡ የተስተካከለ ሰው ግን ልቡ ለኢስላም እንደሰፋ ነው። ሁሌ ሐቅን መቀበልም ይወዳል ማለት ነው። ሶስተኛ ቀልቡ የተስተካከለው ሰው ምን አይነት መለያ ባህሪ ያለው? ኢጃበቱ ዳዕወት ልኢማን ወሑብ ልኢዝዲያድ ሚንሁ ወደ ኢማን የሚጠሩ ሰዎችን ይቀበላል። ኢማኑ እንዲያድግለት ኢማኑ እንዲጨምርለት ዝግጁ ይሆናል ማለት ነው። ወደ ኢማን ጥሪ የሚያደርጉ ሰዎችን ይቀበላቸዋል።
ኢማኑም ከፍ እንዲልለት ጉጉቱ ይጨምራል። ይሄ ለልቡ መስተካከል አይነተኛ መፍትሄ ነው፣ ምልክት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 193 ላይ ጌታችን እንደተናገረው ምን ይላሉ? ቀልባቸው የተስተካከለ ኡሉል አልባብ የአእምሮ ባልተቤቶች ረበና ጌታችን ሆይ ይላሉ። ተመልከቱ ምን እንደሚሉ ኢነና ሰሚዕና ሙናዲያን እኛ ሰባኪን ሰማነው አሉ። አንድ ተጣሪን አንድ ሰባኪን አዳመጥ ነው። ዩናዲ ልልኢማን ወደ ኢማን ወደ ኢማን መንገድ ሲሰብክ ሰማ ነው። ምን በማለት አንአሚኑ ቢረቢኩም ሲጣራና ሲሰብከን ሰማን። ሰምተንም እምቢ አላልንም፣ ተቀበል ነው አመን። ስለዚህም ረበና ጌታችን ሆይ ፈግፊር ለና ዙኑበና ወንጀላችንን ከኛ ማረን፣ ወከፍር ዐና ሰይአቲና ኃጢአቶቻችንን ከላያችን ላይ አብስልን፣ ወተወፈና መዐል አብራር ከደጋግ ባሮችህም ጋር በመግደል አጎራብተን ከመልካም ሰው እነማ ልባቸው የተስተካከሉ ስለ አላህ የሚነግራቸው ስለ ኢማን የሚያስተምራቸውን ሰው ያዳምጣሉ፣ ይቀበላሉ። ስለዚህም ኢማናቸው እንዲያድግላቸው ወደ ኢማን ጥሪ የሚያደርጉ ዳዒዎችንና ዑለማዎችን በልበ ሰፊነት የሚያዳምጡ ከሆነ ልባቸው ለመስተካከሉ አይነተኛ መፍትሄ ነው ማለት ነው። በእርግጥም ልባቸው ተስተካክሏል። ሁልጊዜም ደግሞ ኢማን እንዲጨምርለት ነው ሙእሚን የሚጓጓው። ይህም ሱረቱ ተውባ ቁጥር 124 እስከ 125 ስለ መናፍቃን ጌታችን አላህ ሲናገር ምን ይላል? ወኢዛ ማ ኡንዚለት ሱራ አንድ የቁርአን ሱራ ከጌታ አላህ ዘንድ በወረደ ጊዜ ፈሚንሁም ከነዚህ መናፍቃን መካከል የሚል አለ መን የቁሉ አዩኩም ዛደትሁ ሃዚህ ኢማና። እስቲ ከእናንተ መካከል አሁን የወረደው የቁርአን ሱራ ኢማን የጨመረለት ማን ነው ይላሉ፣ ይቀልዳሉ፣ ያላግጣሉ መናፍቃኖች። አላህ ግን ምን አለ? ፈአመ አለዚነ አመኑ እነዚያ ያመኑትማ ፈዛደትሁም ኢማናን ወሁም የስተብሽሩን እርስ በርስ መልካም የምስራችን የሚነጋገሩ መልካም የምስራችን የሚገላለጹ ሲሆኑ ኢማን ጨመረላቸው። ላመኑ ሰዎች ምን ሆኗል? ኢማኑ ጨምሯል። ወአመ አለዚነ ፊ ቁሉብሂም እነዚያ ልቦቻቸው ግን በውስጣቸው መረዱን በሽታ ያለባቸው ንፍቅና ማለት ነው ያለባቸው ፈዛደትሁም ሪጅሰን ኢላ ሪጅሲሂም በርክሰታቸው ላይ እርክሰትን ጨመረባቸው። በክህደታቸው ላይ ክህደትን ነው። ላመኑት ግን ምንድነው? ኢማን ነው የጨመረላቸው ማለት ነው። እርስ በርስም የሚበሳሰሩ ሲሆኑ ማለት ነው። እናም የኢማን ተጣሪዎችን መቀበል የልብ መስተካከል ሌላኛው ምክንያት ነው። ሌላው አራተኛው ሰበብ አተዘኩር ማስታወስ፣ መገሰጽ፣ ማስታወስ ቀልቡ የተስተካከለ ሰው አይነተኛ ምሳሌ ነው። ሰው ይረሳል፣ በባህሪው ረሺ ነው። አባታችን አደም ጀምሮ መርሳት የነበረ ባህሪ ነው። ነገር ግን ቀልቡ ሰላማዊ የሆነ ሰው እንደረሳ በዛው ታወሩ አይቀርም፣ ያስታውሳል፣ ይገሰጻል፣ ከረሳው ነገር ይመለሳል ማለት ነው። ማስታወስ የአማኞች ልብ ነው። አላህ ምን ይላል ስለ ምእመናን ባሮቹ ሱረቱል አዕራፍ ላይ ኢነ ለዚነ ተቀው እነዚያ ጌታቸውን አላህ የሚፈሩ ሰዎች ኢዛ መሰሁም ባገኛቸው በነካቸው ጊዜ ጣኢፉን ሚነ ሸይጣን ከሸይጣን የሆነ ጭፍራ ይላል ሜቢ ኃጢአት ላይ በጣላቸው ጊዜ መንገድ ሲስቱ ኃጢአት ላይ ሲወድቁ በዛው ሰምጠው አይቀሩም። ተዘከሩ የጌታቸውን ቀን ታላቅነቱን ቅጣቱን ያስታውሳሉ። ወዲያውኑ ፈኢዛ ሁም ሙብሲሩን ተመልካቾች ናቸው፣ ልባቸው አልታወረም። ስለዚህ ተውበት አድርገው ወደ ጌታቸው በመመለስ ከወደቁበት ኃጢአት አስታውሰው ይነሳሉ። እነዚህ ማን ናቸው? ኢማን ያላቸው ጌታቸውን አላህ የሚፈሩ ሰዎች ምንድናቸው? ልቦች ናቸው። ለዚህ ነው በሸሪዓችንም ማስታወስ የተደነገገው። ሱረቱ ዛሪያት ላይ ወዘክር ነው ያለው፣ አስታውስ፣ ገስጽ። ፈኢነ ዚክራ ተንፈዑ ልሙእሚኒን ማስታወስ ሁሌ ሙእሚንን ይጠቅማል። አማኝን ስለሚጠቅም ወንድምና እህቶች መተዋወስ አለባቸው። ፈዘክር ኢን ነፈዐት ዚክራ አስታውስ፣ ማስታወስ ጠቃሚ ነች። ጠቃሚ በሆነበት ስፍራ ሁሉ ላይ ገስጽ። ሰየዘከሩ መን የኽሻ አላህን የሚፈራ ሰው ይገሰጻል። በአንተ ማስታወስ ይመከራል። ወየተጀነቡሃ አልአሽቃ
ሁሌም ከማስታወስ የሚሸሸው ማን ነው? እድለቢስ ነው። ሸቅዩ እድለቢሱ ግን ይርቃታል። አለዚ የስለ ናር አልኩብራ ታላቂቷን እሳት ጀሃነምን የሚገባት የሆነው ይላል። አላህ ይጠብቀን እሳት ከመግባት። ثم لا يموت فيها ولا يحيا ገብቶም ሰላም አይሆን ወይ ህያው ሆኖ አይኖር ወይ ሞቶ አይገላገለው ሁሌ እንደተሰቃየ ነው የሚኖረው። ስለዚህም ማስታወስ ቀልቡ የተስተካከለ ሰው መለያ ባህሪ ነው። ገፍላ ውስጥ እንዳንገባ ከገፍላ መውጣት አለብን። ለዚህም አላህ ምን አለ? ወአንዚርሁም አስጠንቅቃቸው የውመል ሐስረቲ የቁጭቷን ቀን ቁጭት የማይጠቅምበት ነገር ግን ሰዎች የሚቆጩበት የሆነው ቀን ከመምጣቱ በፊት ገስጻቸው፣ አስታውሳቸው፣ አስጠንቅቅ። ኢዝ ቁድየ አልአምር ነገሩ ሁላ ከተወሰነ በኋላ ወሁም ፊ ገፍለቲን እነሱ ገና በዱንያ በዝንጋቴ ላይ ሆነው ወሁም ላ ዩእሚኑን በእኛ ጌትነት ሳያምኑ አለ የኔን ጌትነት ሳይቀበሉ ወደ እኔ ከመምጣታቸው በፊት አስታውሳቸው፣ ገስጻቸው እዛው ዝንጋቴ ላይ ሆነው እኔን እንዳይገናኙኝ እያለ ከዘነጋንበት ቦታ ልንነቃ ልናስታውስ ይገባናል። አምስተኛ ቀልቡ የተስተካከለ ሰው ምንድነው መለያው ሲባል አልየቂን በእምነቱ እርግጠኛ ጥርጣሬ የለበት ተረጋግቶ ነው የሚኖረው። በአላህ ጌትነት በረሱል ሰለላሁ ዐለይሂ ወሰለም ነብይነት በኢስላም ሃይማኖትነት ልቡ የተደላደለ ነው። ምንም ሸክ የለበትም። በዚህ እምነቱ የቂን ላይ የደረሰ ሰው ልቡ ተስተካክሏል ማለት ነው። ጥርጣሬ ያለበት የሚዋልል ከሆነ ልቡ በሽተኛ ነው፣ መታከም አለበት ዓሊሞች ጋር በመቅረብ ማለት ነው። ሹብሃቱን በማስወገድ ወደ የቂን መድረስ አለበት። ምክንያቱም አላህ ምን ይላል? ኢነ ፊ ሰማዋቲ ወልአርድ ይላል። በሰማይና ምድር አፈጣጠር ለሚያስተነትን ሰው ለአያቲን ምልክቶች ናቸው። ለልሙእሚኒን ለሚያምኑ ሰዎች አሉ። ዝም ብለን በንግግር ብቻ አይደለም፣ ባስተውሎት ሰማይን ያለ ባላ ምድርን ያለ ካዝማ ያቆምኮ ጌታችን ነው እንላለን። እንዴት ነው ሰማይ ቢገይሪ አመዲን ተረውና ምንም የምታዩት የሆነ ምሰሶ ሳይኖረው አቁሚያታለሁ ይላል። ለሚያስተነትን ሰው ለአላህ አምላክነት ማስረጃ ነው። ይህን የሚያህል ግዙፍ ፍጥረት ምድርን የከበበ የሆነ ሰማይ ምንም ምሰሶ ሳይኖረው እንዴት ሊቆም ቻለ? ህዋ ላይ ማን ነው ወጥሮ የያዘው? ባላ ተወስኗል እንደዛ ጋር። ምድርንስ ካዝማ የላትም። ምድርም እንደዚሁ በሮቴሽን እና በኢቮሉሽን ሲስተም አለች። ማን ነው ይሄን ስርዓት ያበጀው? ወይስ ከታች አንድ በሬ ተሸክሟታል? በሬው አንዳንድ ጊዜ ሲያስነጥስ እርዝፊው የመሬት መንቀስ አያቲሂ አን ተቁመ السماوات والارض ቀጥ ማለታቸው መቆማቸው ከተአምራቶቼ ነው ያለው። ስለዚህ በሰማይና ምድር አፈጣጠር ለሚያስተነትን ሰው ምንድነው? ለአማኞች ምልክት ነው። ቀዳዳ የለባትም ሰማይ እንዴት እንደተሰራች ማለት ነው። ወፊ ኸልቂኩም አለቀጠለና እናንተንም መፍጠሩ ራሱ እንዴት እንደተፈጠረን ማህፀን ውስጥ የነበረውን ላይ ያ ፈሳሽ የሆነ ስፐርም ሴል ዝልግልግ ውሃ 3 ኪሎ ግራም የሚመስል የሰው ቅርጽ ይዞ ሲወጣ እንዴት እንደተፈጠረን ካየን ወማ የቡቱ ሚን ዳባ በምድር ላይ ደግሞ ከየተንቀሳቃሽ ከአይነቱ መበተን ይላል ጌታ አላህ። እንስሳውን፣ እጽዋቱን፣ ነፍሳቱን፣ በራሪውን፣ ተሳቢዎችን ስንመለከታቸው በየአይነቱ ሁሉንም ነገር ስናይ ይሄን ሁሉ ለሚያስተነትን ሰው አያት ምልክቶች ናቸው። ለቀውሚ ዩቂኑን እርግጥ ለሚሉ ሰዎች የቂን ለሚሉት ታላቅ ምልክት ነው የሚለው። በእነዚህ እንኳን የሚያስተነትን ሰው እርግጠኛ መሆን ይችላል። ሁሌም በጥርጣሬ ውስጥ ግን ያለው ቀልቡ በሽተኛ የሆነ ሰው ነው። እንደዚህ አይነቱ በልሁም ፊ ሸክ የልዓቡን እንዳለው በጥርጣሬያቸው የሚዋልሉ የሚዋዥቁ ናቸው ነው የሚለው። እንደዚህ አይነት ሰዎች መቼ ነው ታዲያ የሚያውቁት የቂንን? የቂያም ቀን ነው፣ ዱንያ ላይ አይደለም። ምን ይላል ጌታ አላህ ስለነሱ? ወለው ተራ ኢዚል ሙጅሪሙነ ናኪሱ ሩኡሲሂም ከሃዲያንን አንገታቸውን ያቀረቀሩ ሆነው ብታያቸው ይላል። የቂያም ቀን ራሳቸውን ዝቅ አድርገው አንገታቸውን የደፉ ሆነው ስታይ ዒንደ ረቢሂም ጌታቸው ዘንድ በሚመጡ ጊዜ ምን ይላሉ? ረበና ጌታችን አላሁን አብሰርና ሁሉን ነገር አሁን አይተናል፣ ወሰሚዕና ሰምተናል፣ ስለዚህ እርግጠኛ ስለሆነን ፈርጅዕና አንዴ ወደ ዱንያ መልሰን ነዕመል ሳሊሓ ሳሊሕ ጥሩ ስራ ሰርተን ወደ አንተ እንመለስ፣ ኢና ሙቂኑን እርግጠኞች ሆነናልና ይላሉ። ግን አይጠቅምም ቅጣትን ካዩ በኋላ ይሄን መናገር። ዛሬ በዱንያ እርግጠኛ ሆኖ ሄደ ያስፈልጋል። ስለዚህም በጌታችን አላህ ጌትነት፣ በእሳቸው ነብይነት፣ በኢስላም ሃይማኖትነት ምንም ጥርጥር ሊገባን አይገባም። ከአላህ ሌላ ጌታ የለም። ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይም ሆነ መልእክተኛ የለም።
ከኢስላም ውጭ አላህ ዘንድ ተቀባይነት ያለው ምንም ሃይማኖት የለም። በዚህ እርግጠኛ ልንሆን ይገባል። የቂን ልቡ የተስተካከለ ሰው መለያ ባህሪ ነው። ስድስተኛው ደግሞ ሌላው ሊኑል ቁሉብ ሊዚክሪላህ አላህን ለማውሳት አላህን ለመዘከር ቀልባችን መርጠብ አለበት።